በዚህ ዓመት እያስደመሙኝ ካሉ ተጫዋቾች መካከል አንዱ ካላፊዮሪ ነው። አርሰናልም ከዚህ ልጅ ብዙ እየተጠቀመ ይገኛል። ታዲያ በምን መልኩ አርሰናልን እየተጠቀመ እንደሆነ በዚህ ቪዲዮ ነግራችኋለሁ። ሚኬል አርቴታ እንደዚህ ይላል። የቡድኑን ኤነርጂ መቀየር ብቃት አለው። ሩም ውስጥ እንደገባም የተለየ ኦራ ስላለው የቡድኑን ኤነርጂ ጣሪያ ያስነካል በማለት የካላፊዮሪ ከሜዳ ውጭ ያለው ፕሬዘንስ ራሱን የቻለ ለቡድኑ ወሳኝ እንደሆነ ተናግሯል። እኔም ይሄን ኦራ ከየት አመጣው ብዬ ትንሽ ዲግ ሳርግ ይሄን አገኘው። ካላፊዮሪ ምናልባት ሁላችሁም እንደምታውቁት በ16 ዓመቱ ሮማ እያለ በእግር ኳስ ተጫዋች ላይ ሳይሆን በሞተረኛ ላይ የሚደርስ ነው የተባለ ጉዳትን አስተናግዶ ነበር። ጉዳቱ አሰቃቂ ሆኖ ሳለ ግን አንድ በረከትን አምጥቶለታል። እሱም በለጋ እድሜው ከትልልቅ ተጫዋቾች ጋር አብሮ ይመዋል። ጉዳቱ አስከፊና ሪከቨር ለማድረግ ረጅም ጊዜ የሚፈልግ ስለሆነ ከሲኒየር የሮማ ተጫዋቾች ጋር ብዙ አሳልፏል። በ16 ዓመቴ ስጎዳ ገና የፈርስት ቲም አባል አልነበርኩም። ነገር ግን ከጉዳቴ ለማገገም ስል ከዋናው ቲም ጋር ተቀላቀልኩ። እዛም እንደነ ዳንኤል ዴሮሲ ያሉ ትልልቅ ተጫዋቾችን በየቀኑ የማግኘት እድል ነበረኝ፣ ይመክሩኝም ነበር ሲል ካላፊዮሪ ተናግሯል። አርቴታ ያለውን አይነት ኦራ ያገኘው ከልጅነቱ ከነዚህ ተጫዋቾች ጋር አብሮ ማደጉ ለመሆኑ የሚያጠራጥር አይመስለኝም። ነገር ግን ካላፊዮሪ በመልበሻ ክፍል ውስጥ ብቻ ሳይሆን በአይናችን እንዳየነው ሜዳ ላይ የአርሰናል ጥንካሬ ሆኗል። እንዴት ብለን ስንጠይቅም ሚኬል አርቴታ ለዚህ ይመልሳሉ። ካላፊዮሪ የማይገመት አይነት ተጫዋች ነው። የተለያዩ ስፔሶች ላይ ስለሚገኝ ተጋጣሚን ግራ ያጋባል ሲል አርቴታ ስለ ካላፊዮሪ ዋና ጥንካሬ ተናግሯል። ካላፊዮሪ ምንም እንኳን ከግራ ፉልባክ ቢጀምርም እንደ አስፈላጊነቱ ወደ መሃል ሮቴት በማድረግ እንደ ዲፕ ላይንግ ፕሌይሜከር ሲያገለግል፣ ከኳስ ጋር ደግሞ ወደ አድቫንስድ ሚድፊልድ ቦታ እየገባ የተጋጣሚን ማርኪንግ ሲስተም ይረብሻል። እንደ ደብል ፒቮት መሆኑና ዋይደር እና ዲፐር ኤሪያዎች ላይ መገኘቱ ለአርሰናል ቢልዳፕ አማራጭንም ያሰፋል። ቢልዳፑ ከተሳካ በኋላ ካስፈለገ በክንፍ በኩል አንደርላፕ እያደረገ አጥቂው ሃፍ ስፔስ ላይ ከተገኘ ደግሞ ኦቨርላፕ እያደረገ የክሮስና የከትባክ ችሎታውን ተጠቅሞ ማጥቃቱን ያግዛል። 10 ቁጥር ቦታ ላይ መግባት ስለሚችል ለተጋጣሚ ሌላ ራስ ምታትን ይፈጥራል። ይሄ የተጠና ኪዮስን የሚፈጥረው እንቅስቃሴው ለቡድን ጓደኞቹ ታይምና ስፔስን በመፍጠር እሱ እንኳን ትሬት ባይፈጥር ጓደኞቹ እንዲፈጥሩ ያደርጋል። ካላፊዮሪ ጎል በሚያስፈልግበት ሰዓትም ባለው ፓሲንግ ስኪል ፔኔትሬቲቭ የሆኑ ፓሶችን ፕሮዲዩስ ሲያደርግ ከኳስ ጋር ባለው ምቾትም አሲስት ወይም ቀጥታ ሹት አድርጎ ማስቆጠር ይችላል። ጎል ለማስቆጠር የሪያል ዱዌል ችሎታው ሳይረሳ ማለት ነው። ነገር ግን ትንሽ በ1v1 ጊዜ የሚወስናቸው ራሽ ዲሲዥኖች እንደ ደካማ ጎኑ ይነሳሉ እንጂ ኦቨርኦል ከተመለከትነው የአርሰናል ወሳኝ ተጫዋች የሚያስብለውን ብቃት እያሳየን ይገኛል። እናንተ ስለ ካላፊዮሪ ምን ትላላችሁ?